እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ በመላው ዓለም የምትገኙ የክርስትና እምነት ተከታዮች በሙሉ ለገናናው ለታላቁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለዐቢይ ጾም እንኳን አደረሳችሁ አደረሰን። እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ወዶና ፈቅዶ ለዚች ቀን ያደረሰን ስሙ ከፀሐይ መውጫ ጀምሮ እስከ ፀሐይ መግቢያ ከምድር እስከ አርያም እስከ ጽርሐ አርያም ድረስ የተመሰገነና የተቀደሰ ይሁን። እንግዲህ ከይቀደም በነነዌ ስለ ጾመ ነነዌ ተማምረን ነበረ። አሁን ደግሞ ስለ ዐቢይ ጾም ስለ ሁዳዴ ጾም ስለሚባለው ከብዙ በጥቂቱ እንማማራለን ማለት ነው። እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ በመካከላችን ተገኝቶ እንዲመክረን እንዲገስጸን እንዲያስተምረን የእሱ መልካም ፈቃድ ይሁንልን። እንግዲህ በመጀመሪያ በቅድሚያ መንፈሳዊ መልእክቴን አስተላልፋለሁ። ፍቅረ ሰላም ዩቲዩብን ሰብስክራይብ በማድረግ ዘመድ ወገን ሁኑ። በቲክቶክም ደግሞ ሼር ኮፒ ሊንክ በማድረግ ለሌሎችም አድርሱ። እንግዲህ ይህን መንፈሳዊ መልእክት የቻራን መንፈሳዊ ነገርን ለሕይወታችን የምንማማርበት ነገር ነው ማለት ነው። እንግዲህ ለትምህርታችን ርዕስ ወይም መነሻ ስለዚህ ጾም ያስተምረናል ብዬ ያሰብኩት የማቴዎስ ወንጌል ምዕራፍ 6 ከቁጥር 17 ላይ ያለን ኃይለ ቃል አንስተን እንማማራለን ማለት ነው። ይህ ቃል ምን ይላል መሰላችሁ? እናንተ በምትጾሙበት ጊዜ ራሳችሁን ተቀቡ ይላል። ራሳችሁን ምን በሏል? ራሳችሁን ተቀቡ፣ ጸጉራችሁን ተቀቡ፣ ፊታችሁን ታጠቡ ይላል። አሁን እንግዲህ ራሳችሁን ተቀቡ ያለን እንዳው እንዳጋጣሚ በትላንትናው ዕለት በእሁድ ዕለት ጉባኤ ላይ ሳስተምር በዚህ ርዕስ ነበርና ያስተማርኩት። አንዲት እናት ራሳችሁን ተቀቡ እያልኩኝ በምትጾሙበት ጊዜ ራሳችሁን ተቀቡ እያልኩ ሳስተምር ራሳችሁን ተቀብታችሁ ነው የመጣችሁት የት አለ የተቀባችሁት እያልኩ ጥያቄ በማቀርብበት ሰዓት አንዲት እናት ተነሱና መምህር ወይ ይቅርታ እኔ ጾም ነው ብዬ አልተቀባሁም፣ ሳልቀባ ነው የመጣሁት፣ ጾም የሚያሽር አልመሰለኝም ነበርና ያው ከዚህ አንጻር ያው ሳልቀባ ነው የመጣሁትና ያው እንግዲህ እንደዚህ ነው ብላ ለእኔ ትነግረኛለች። እንግዲህ ይቺ እናት የመሰላት ይሄ ስጋዊ ቅቤ የምንቀባው እንደ ጸጉራችን ለራሳችን የምንቀባውን ቅባት ነበር የመሰላት። አያችሁ። ነገር ግን እናንተ በምትጾሙበት ጊዜ ራሳችሁን ተቀቡ ያለው ምን መሰላችሁ? ፍቅርን ያዙ፣ ሃይማኖትን ያዙ፣ ደግነትን ያዙ፣ እምነትን ያዙ፣ የዋህነትን ያዙ ብሎ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ በወንጌሉ በማቴዎስ ወንጌል ምዕራፍ 6 ቁጥር 17 ላይ አስተምሮናል። ስለ ጾም ማለት ነው። ስንጾም የሚያስፈልጉን ነገሮች አሉ። እንግዲህ ራሳችሁን ተቀቡ ሲባል አንዳንድ ሰዎች ስለ ስጋዊ ውበት የሚመስላቸው ሰዎች አሉ እና አንዳንድ ጊዜ እኔ በጣም የሚያሳዝነኝ ነገር አለ። ብዙዎች እህቶቻችን፣ ብዙዎች እናቶቻችን፣ ብዙዎች ሴቶች፣ ብዙዎች ወንዶችም ለውበታቸው ይጨነቃሉ። ለህይወታቸው ሳይሆን ለውበታቸው ይጨነቃሉ። በእውነት እናንተ መጨነቅ ያለባችሁ ለህይወታችሁ እንጂ ለውበታችሁ አትጨነቁ። ለውበታችሁ አትጨነቁ። እና ይህች እናት እንግዲህ እኔ ይህንን ቃል ስርዓት የመሰላት ስለ ስጋዊ ቅባት፣ ስለ ቅቤ፣ ስለ ተለያየ ኮስሞስቲክ እቃዎች መስሏት ነበር። እና አሁንም እኛ እህቶች፣ እናቶች፣ ወንድሞች ለስጋዊ ውበታችሁ አትጨነቁ። ለህይወታችሁ ነው መጨነቅ ያለባችሁ እንጂ አሁንም እንደው ብዙ ጊዜ እየተጨነቃችሁ ያላችሁት ለአይናችሁ ውበት፣ ለፊታችሁ ውበት፣ ለጥፍራችሁ ውበት፣ ለተረከበ ሰውነታችሁ ውበት ነው እንጂ አሁን እስቲ ቆይ ለህይወታችሁ መቼ ነበር የተጨነቃችሁ? አሁን ግን ለህይወታችን መጨነቅ ያስፈልገናል። ለህይወታችን የሚያስፈልጉ ለውበታችን ለተለያየ ለውበታችን ለገጻችን የኮስሞሲስ እቃዎች ሁሉ ቅባቶች ሁሉ እንደሚያስፈልጉ ለውበታችን ሁሉ ለህይወታችን ደግሞ የሚያስፈልጉ ነገሮች አሉ። በቅድሚያ ለህይወታችን የሚያስፈልጉ ነገር አንደኛ ጾም ያስፈልገናል፣ ሁለተኛ እምነት ያስፈልገናል፣ ሃይማኖት ያስፈልጋን፣ ፍቅር ያስፈልጋን፣ ደግነት ያስፈልጋን። እነዚህ ነገሮች አብረው ከህይወታችን መጓዝ የሚችሉ ነገሮች ናቸው። እነዚህ ነገሮች ደግሞ ስጋ ወደሙ ያስፈልገናል። ስጋ ወደሙ ከሌለ ደግሞ ህይወት የለንም። ይህንን ይዞ የዮሐንስ ወንጌል ምዕራፍ 6 ላይ ዘበላ ስጋዬ ወሰቴ ደሜ በህይወት ዘለዓለም፣ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው፣ ስጋዬን ያልበላ ደሜን ያልጠጣ ግን የዘላለም ህይወት የለውም አለ። አያችሁ። እኛ በእውነት ለዚህ እኛ ዘላለማዊ ለማይኖር ውበት እንጨነቃለን።
ነገር ግን ዘላለማዊ ለሚኖር ህይወት ግን አንጨነቅም። ኧረ እህቶቼ ተው፣ በእውነት ለውበታችሁ አትጨነቁ። ለህይወታችሁ ነው መጨነቅ መቻል ያለባችሁ። ለነፍሳችሁ ነው መጨነቅ ያለባችሁ። እና ይህንን እንግዲህ ለውበታችን ሳይሆን መጨነቅ ያለብን፣ ለሰውነታችን ሳይሆን መጨነቅ ያለብን ለህይወታችን ነው መጨነቅ ያለብን በእውነት። እና በዚህ ህይወት ከተጨነቅን፣ ለዚህ ህይወት ደግሞ እነዚህ ነገሮች ካደረግነ ህይወት የሆነውን ጌታችን ኢየሱስ ክርስቶስ በወንጌል የተናገረውን በዛ ህይወት በዘላለም ህይወት እንኖራለን ማለት ነው። እግዚአብሔር አምላካችን በዘላለማዊ ህይወቱ ያኑረን ይጎብኘን። እና እንግዲህ ራሳችሁን ተቀቡ ፊታችሁን ታጠቡ ያለው ፊታችሁን ታጠቡ ያለው በአንብዓ ንስሐ ታጠቡ ነው። ንስሐ ግቡ። ንስሐ ገብታችሁ ጾሙ ሲለን ነው። ራሳችሁን ተቀቡ ያለው ደግሞ ፍቅርን ያዙ ሲለን ነው። እምነትን ያዙ፣ ደግነትን ያዙ፣ የዋህነትን ያዙ ማለት ነው። እና በዚህ ጾም እንግዲህ ይህንን ጾም ስንጾም ውድ ክርስቲያኖች በመላው ዓለም ይህንን ቃል የምትመለከቱ ያው እንግዲህ በዩቲዩብ ዓለምም ሰብስክራይብ እያደረጋችሁ ለዘመድ ወገን ሁኑ። በዛ ላይ እንደገና ደግሞ ይህንን ቃል ያለበት ዓላማ ምንድን ነው? እኛ ከህይወታችን ጋር አዛምደን መያዝ ያለብን ነገሮች ስላሉ ነው። ፍቅርን መያዝ እንዳለብን፣ እምነትን መያዝ እንዳለብን፣ የዋህነትን መያዝ እንዳለብን፣ ቅንነትን መያዝ እንዳለብን፣ ደግነትን መያዝ እንዳለብን፣ እነዚህን ነገሮች ይዘን ከተጓዝን ህይወት አለን ማለት ነው። በእውነት እኮ አያችሁ፣ እኛ ለእናንተ ለፊታችሁ ለተለያየ ኮስሞስቲክ ቅባቶችን ሁሉ ለውበታችሁ እንደምታቀርቡ ሁሉ ለእግዚአብሔርም ደግሞ ይህንን ጾም ስንጾም ፍቅርን ይዘን የዋህነትን ይዘን ደግነትን ይዘን ስንጾም እግዚአብሔር ይቀበለናል ማለት ነው። በእውነት እግዚአብሔር የሚቀበለው ጾምና እግዚአብሔር የማይቀበለው ጾም አለ። አሁን እኛ በቤታችን ሐሜት እያማን ሰውን እየገፋን የሰው ስጋ እየበላን የሰው ደም እየጠጣን የምንጾም ከሆነ ይህ እንዲህ አይነቱን ጾም እግዚአብሔር አይቀበለው። ይህንን ይዞ ትንቢተ ኢሳይያስ ላይ ምዕራፍ 56 ላይ ጾማችሁ ጾመን አልተቀበልከንም፣ ጮህነ ጩኸታችን አልተቀበልከንም አሉ። እና አሁንም እግዚአብሔር የሚቀበለው ጩኸት፣ እግዚአብሔር የሚቀበለው የሚያየው ጩኸት፣ እግዚአብሔር የሚቀበለው ጾም አለ፣ እግዚአብሔር የሚቀበለው ሃይማኖት አለ። ይሄ ምንድነው? እኛ በትክክለኛው መንገድ ሁነን በትክክለኛው ህይወት ሁነን ስንጾም እግዚአብሔር ጾማችንን ይቀበለናል ማለት ነው። እነሱ ግን በጾማቸው ሰዓት ስጋዊ ፈቃድ ይፈጽማሉ፣ ስጋዊ ሰውን ይገፋሉ፣ ሰውን ይገድላሉ፣ የሰው ደም ያፈሳሉ፣ የተለያየ ነገር እያደረጉ ይህንን ጾም እግዚአብሔር አልተቀበላቸውም። እኛም ቢሆን አሁንም ሰው እያማን የሰው ስጋ እየበላን የሰው ደም እየጠጣን ሰው እየገፋን ሰው እያሳደርን ሰው እየሰደብን ብንጾም እግዚአብሔር እንዲህ አይነቱን ጾም ሊቀበለው አይችልም ማለት ነው። እና ከዚህ ህይወት ወጥተን እምነትና የዋህነትን ፍቅርን አንድነትን ይዘን ከጾምን ደግሞ እግዚአብሔር ጾማችንን ይቀበላል ማለት ነው። ይህንን ጾም እግዚአብሔር አምላካችን የሁላችንንም ጾምና ንስሐ ይቀበልልን። እና እንግዲህ ይህንን ይዞ ነው ራሳችሁን ተቀቡ ያለው። እምነትን ያዙ ፍቅርን ያዙ ሲለን ነው። እና በእውነት አሁን ፍቅር የበዛበት ፍቅር የጠፋበት ዘመን ነው። እህትና ወንድም የማይፋቀር ወንድምና ወንድም የማይፋቀርበት እናትና ልጅ የማይፋቀርበት ጊዜ ላይ ነው የደረስነው። እና በእውነት ለእያንዳንዳችን ይህንን የምትሰሙ ሁሉ ወደ ፍቅር ተመለሱ። ፍቅርን ያዙ። በእውነት ፍቅርን ተቀቡ። ቅባትን ቅቤን ሳይሆን ለራሳችሁ የሚያስፈልጋችሁ ፍቅርን ነው መቀባት ያለባችሁ። ፍቅርን ተቀቡ ነው እኔ እያልኳችሁ ያለው። በእውነት ይሄ ቃል ይሰማችኋል አይደል? ይሄ ቃልን እየሰማችሁ ያላችሁ ሰዎች ወገኖቼ፣ በእውነት ፍቅርን ተቀቡ። ቅባትን ሳይሆን መቀባት ያለባችሁ ፍቅርን ተቀቡ፣ እምነትን ተቀቡ፣ የዋህነትን ተቀቡ። ይህንን ስትቀቡ በእውነት እግዚአብሔር ደግሞ ከእናንተ ጋር አብሮ ይኖራል ማለት ነው። እና ከዚህ ላይ እንግዲህ ያው ሁላችሁም ይህንን ቃል እየሰማችሁ ለሌሎችም ለማይደርሳቸውም ለወዳጆቻችሁ ለወገኖቻችሁ ደግሞ ሼር ኮፒ ሊንክ በማድረግ እንደገና ደግሞ ለዩቲዩብም ሰብስክራይብ በማድረግ ዘመድ ወገን እየሆናችሁ ይህንን ቃል እንግዲህ ያው እንደ እግዚአብሔር መልካም ፈቃድ በተቻለን አቅም እንግዲህ በዚህ ህይወት በወንጌል እየተማማርን ብዙ ለህይወታችን እናገኛለን ማለት ነው። እና እንግዲህ እህቶቼ በእውነት እናንተ በጾም ሰዓት ፍቅርን ይዛችሁ የዋህነትን ይዛችሁ አንድነትን ይዛችሁ ከወንድማችሁ ከእህታችሁ ከወገኖቻችሁ ከእናት አባታችሁ ጋር ተፈቃቅራችሁ እንድትጾሙ ያው መልእክቴን ትምህርቴን አስተላልፋለሁ ማለት ነው። እንግዲህ እግዚአብሔር አምላካችን ፍቅሩን ያድለን፣ እምነቱን ያድለን፣ የዋህነቱን ያድለን፣ ጸጋውን ያድለን፣ ጾማችንን ይቀበልልን።
በፍቅር ያኑረን እና እንግዲህ ይሄ ነው በቃ። እና በዚህ ህይወት ከሆነ የእነዚህን ቅባቶች ይዘን በህይወታችን ውስጥ የደም ሴላችን ሆነው ይጓዛሉ ማለት ነው። እና እነዚህን ነገሮች ከያዝነ በእውነት እግዚአብሔር የማይቀበለው ጾም የለም። እግዚአብሔር የማይቀበለው ሰው የለም። እግዚአብሔር ይቀበለናል ማለት ነው። እና ይሄን ጾም እናንተም እንግዲህ በፍቅር ሆናችሁ እንጹም፣ በአንድነት ሆነን እንጹም፣ በየዋህነት ሆነን እንጹም፣ በደግነት ሆነን እንጹም። እና እንደገና ደግሞ ብዙ ጊዜ አንዳንድ ቦታዎች ላይ የማየው ነገር አለ። ብዙ ከስጋና ጾም ማለት ከስጋ መከልከል ብቻ የሚመስላቸው ሰዎች አሉ። ከስጋ ብቻ መከልከል አይደለም። ከእንስሳት ተዋጽኦ ብቻ መከልከል ማለት አይደለም። ከተለያየ አይናችን ሁሉ መጾም እንዳለበት፣ አፋችን መጾም እንዳለበት፣ እግራችን መጾም እንዳለበት እኮ ቅዱስ ያሬድ እኮ ይነግረናል። አይን ይጾም፣ አይናችን ይጾም፣ አፍ ይጾም፣ አፍ ይጾም። አፋችን ከሐሜት ሰውን ከመስደብ ሰውን ከማስቀየም መጾም መቻል አለብን። እና እነሱ እንኳ የማይሆን ቃል ክፉ ቃል እንኳ ቢናገሯችሁ እናንተ መታገስ መቻል አለባችሁ። ታግሳችሁ አፋችሁ ክፉ እንዳይወጣ በአፋችሁ ጾሙ ሲለን አፋችን መጾም እንዳለበት አስተምሮና አይናችን ደግሞ ክፉ ነገር እንዳይ መጾም አለብን። እግራችሁ ይጾም አለ። እግራችን ወደ ዳንኪራ ቤት፣ ወደ ጠንቋይ ቤት፣ ወደ ተለያየ ወደ ስርቆት እንዳይሄድ እግራችሁ ይጾም ብሎ ሁሉን ነገር እግዚአብሔር አምላክ እንግዲህ ያው ቅዱስ ያሬድ በመንፈሳዊ ድርሰቱ በድጓው ይህንን እየነግረናል ማለት ነው። እና በእውነተኛም አይናችን መጾም መቻል አለበት፣ አፋችን መጾም መቻል አለበት፣ እግራችን መጾም መቻል አለበት። አያችሁ እነዚህ ተክለ ሰውነታችን ሕዋሳት ሁሉ መጾም አለበት። እስካሁን ድረስ እንደው ሁሉም ነገር ለአካላችሁ ስታደርጉት የነበረውን የኮስሞስቲክ ነው ካሲ ሰውነታችሁ በእውነት ትንሽ አረፍ ይበል። የሜካፕን ሁሉ ስትቀቡት የነበረው ሰውነት ሁሉ እስኪ እንደው በእውነት ትንሽ ረፍት ያገኝ እና ይሄ ሁሉ ምንድነው? በእውነት እኛ ለውበታችን ብዙ እንክብካቤ ብዙ እየተጨነቅን ብዙ እንወጣለን፣ እንደክማለን ለህይወታችን ለውበታችን ማለት ነው። ግን ለውበታችን የምንደክመውን ያክል ለህይወታችን ብንደክም ምን ያክል ጸጋ ክብር እናገኝ ነበረ፣ ምን ያክል ረድኤት እናገኝ ነበረ፣ ምን ያክል ፍቅር እናገኝ ነበረ። እና ጾም ማለት እንግዲህ ከስጋ ከእንስሳት ተዋጽኦ ብቻ መከልከል አይደለም፣ ከክፉ ነገር መከልከል መቻል አለብን። ጾም ማለት እኮ እንግዲህ ሰውን መስደብ ጾም ያሽራን። ብዙ ጾም የሚያሽሩ ነገሮች አሉ። ስጋና የእንስሳት ተዋጽኦ ብቻ አይደለም ጾምን የሚያሽረው። ሰውን መግደል ጾም ያሽራን፣ ሰውን መስደብ ጾም ያሽራን፣ ሰውን መግፋት ጾም ያሽራን፣ ሰውን ማማት ጾም ያሽራን፣ የተለያየ ክፉ ነገሮችን ማድረግ ሁሉ ጾም ያሽራን። ወደ ክፉ ነገር መሄድም ጾም ያሽራን። ወደ ክፉ ነገር እንዳንሄድ እግዚአብሔር አምላካችን ሁላችንን የሚጠብቀን። እንግዲህ በምትጾሙ ጊዜ ራሳችሁን ተቀቡ በሚል ርዕስ ተማምረናል። የመከረን ያስተማረን የገሰጸን ለእግዚአብሔር አምላካችን ክብር ምስጋና ይግባው። ስለነበረን ጊዜ እግዚአብሔር አምላካችን የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።